ናችሁ? የንቃተ ጤና ቤተሰቦች እንኳን ወደ ዩቲዩብ ቻናሉ በሰላም መጣችሁ። እንግዲህ ዛሬ የምናየው ቡና ጥቅሞቹ እንዲሁም ደግሞ ቡና በምን ያህል ጊዜ ነው መውሰድ ያለብን፣ ምን ያህል መውሰድ ያለብን የሚለውን እናያለን ማለት ነው። ብዙ ሰዎች ቡና ጎጂ ነው፣ ቡና ጥቅም አለ የሚለውን ነገር ነው የሚያነሱት። ነገር ግን እኔ ዛሬ የማቀርብላችሁ በትክክል ሐኪሞች በሰጡት መረጃ ላይ የተደገፈ የተለያዩ ክሊኒካል ትራያሎች ወይንም ደግሞ ጤና ነክ ምርምሮች ቡና ላይ የተደረጉትን ተመርኩዤ ነው የምሰጣችሁ። እነኝም የሚያሳዩት ቡና ጥቅም እንዳለው ወይንም ቡና እጅግ ጠቃሚ ነገር እንደሆነ ነው የሚያሳዩት። መጨረሻ ላይ ዋቢ ያረኳቸውን ምርምሮች እንዲሁም ደግሞ ዋና ሐኪሞችንን መጨረሻ ላይ እነማን እንደሆኑ ገልጽላችኋለሁ ማለት ነው። ዋቢ አድርጌ የወሰድኳቸው ቡና የተለያዩ ኬሚካሎች ያሉበት እጅግ እንግዲህ በኢኮኖሚም ብዙ ጥቅም ያለው ሀገራችንም ሌሎች ሀገራትም እጅግ በቢሊዮን ዶላሮች የሚቆጠር በየአመቱ ገቢ የሚያገኙበት ነው። አሁን የምናየው ግን ከጤና አንጻር ቡና ጥቅሞች ምንድን ናቸው የሚለው ነው። ስለዚህ የመጀመሪያ ቡና ምንድን ነው? ብዙ አይነት ኬሚካል ያለው ተክል ነው። በጣም ብዙ ኬሚካል አለው። ዋና የሚባሉ ግን የመጀመሪያ ካፌ የሚባለው ስቲሙላንት ነው። የአእምሮ የማነቃቃት ጸባይ ያለው ኬሚካል ነው። ካፌን በዋነኝነት ቡና ላይ ያለው ቡናም የማነቃቃት ጸባዩን ያመጣው በዚህ በካፌን ምክንያት። ሁለተኛ ደግሞ የተለያዩ አንቲኦክሲዳንቶች አሉ። እንደነ ካፌልኮኒክ አሲድ የሚባሉ የተለያዩ አንቲኦክሲዳንትስ አሉ። እነዚህ አንቲኦክሲዳንትስ ደግሞ እጅግ ብዙ ጥቅም ይሰጣሉ ለሰዎች እና ለሰውነታችን። ሁለተኛ ደግሞ ሲትሪክ አሲድ፣ ማሊክ አሲድ የሚባሉ የቡና ጣዕሙንና የቡና ቃናውን የሚሰጡት እነዚህ ሲትሪክ አሲድ እና ማሊክ አሲድ የሚባሉት ናቸው። ቡና ጣዕሙና ቃናው ለየት ያለ እንደምናየው ሲቆላም እንዲሁም በኋላም ያለው ቃና የሚመጣው ከነኚህ ሁለት ነው፣ ከማሊክ አሲድ እና ሲትሪክ አሲድ ከሚባሉት ኬሚካሎች። ሌላው ደግሞ የተለያዩ ማዕድናትም አሉት ቡና፣ ፖታሺየም፣ ማግኔዥየም፣ አይረን የመሳሰሉት የተለያዩ ማዕድናት ወይንም ሚነራልስ አሉት። እነኚህ በዋነኝነት በቡና ውስጥ የሚገኙ ኬሚካሎች ናቸው። ጥቅሞቹን አሁን ደግሞ ጥቅሞቹን ስናይ የመጀመሪያው አንቲኦክሲዳንት አለው። አንቲኦክሲዳንት እነኚህ ደግሞ ምን አሉ? የዋስ ጉዳትን ለመዋጋት ዋሶቻችን ከተጓዱ በኋላ እነኚህ አንቲኦክሲዳንቶች የተለያዩ ጎጂ ኬሚካሎችን ከሰውነት የማስወገድ ጸባይ ያላቸው አንቲኦክሲዳንቶች። እንዲሁም ደግሞ የተለያዩ ሰውነት ውስጥ የሚከሰቱ እብጠቶችን ለመቀነስ እንደ ፖሊፌኖል ባሉ ውህዶች የተሞላም ስለሆነ እብጠትን ሰውነት ውስጥ ያሉ ኢንተርናል ወይ የሚታዩ ከውጭ ያሉ ነው ውስጥ ያሉ እብጠቶችን ለመቀነስ ያገለግላል። እንዲሁም ደግሞ ኦክሲዳንትስ የሚባሉ የተለያዩ ከሰውነታችን ውስጥ ከሚካሄዱ የተለያዩ ኬሚካል ሪያክሽኖች ውስጥ የሚመነጩ ሰውነታችን ሊጎዱ የሚችሉ ኬሚካሎች አሉ። እነኚህን በማስወገድ ዘንድ ብዙ ጉዳት አለው፣ ምክንያቱም ብዙ ጥቅም አለው፣ ምክንያቱም አንቲኦክሲዳንት ስላለው ማለት ነው። እንዲህ ደግሞ የአንጎል ተግባርን የማሻሻልም ጸባይ ያለው ቡና። ለምሳሌ ካፌን ማዕከላዊ ነርቭ ስርዓትን ያነቃቃል፣ ስቲሙላንት ነው፣ ሰዎችም ይጠቀሙታል። ትኩረት እንዲሰጥና የስሜት መነሳሳትም እንዲኖረው ሰው ያደርጋል። ለነገሮች ትኩረት እንዲሰጥ አእምሮን የማነቃቃት ጸባይ አለው ካፌን። እንዲሁም ደግሞ አልዛይመር እንዲሁም ደግሞ ፓርኪንሰንስ የሚባሉ በሽታዎችን ለመዋጋት ይረዳል። አልዛይመር የመርሳት በሽታ፣ ፓርኪንሰንስ ያሉ የአንጎል ሁኔታዎችን አደጋ ሊቀንስ ይችላል። ብዙ ጊዜ ቡናን የሚያዘወትሩ ሰዎች ለአልዛይመር እና ለፓርኪንሰንስ ዲዝን የመጋለጥ እድላቸው በጣም የወረደ ነው ማለት ነው። አንዱ ከአንጎል ጋር የሚያዙ በሽታዎችን ለመከላከል ይረዳል። እንዲሁም ደግሞ ስብን ለማቃጠል ይደግፋል። ስብ ለማቃጠል ሰዎች ክብደት ለመቀነስ የሚያስቡ ሰዎች እንደ ተጨማሪ ቡናን መጠቀም ይችላሉ። ምክንያቱም ይሄ ካፌን ምን ያደርጋል? ሜታቦሊዝም ሰውነታችን ውስጥ ያለውን የስብ ክምችት የማቃጠል የሰውነታችን የሪያክሽን ወይም ሜታቦሊዝም የማፋጠን ጸባይ አለው። ስለዚህ ቡና አንድ ስብን ለማቃጠል ክብደት ለመቀነስ ለሚፈልጉ ሰዎች ይሄ ካፌን በመጠኑ ሳይበዛ ጠቃሚ ነው ማለት ነው። እንዲሁም ደግሞ ስብን በብቃት እንዲያቃጥል ሰውነታችን ይረዳል። ከሌሎች ከምንወስዳቸው እርምጃዎች ጎን ለጎን ሰውነታችን ስብን ለማቃጠል በሚያደርገው ጥረት ውስጥ እጅግ ከፍተኛ አስተዋጽኦ ይኖረዋል ማለት ነው። ሌላው ደግሞ ታይፕ 2 ዲያቤትስ ወይንም ደግሞ ታይፕ 2 የሚባለውን የስኳር በሽታ ተገላጭነትን ሊቀንስ ይችላል። ብዙ ጊዜ እንደተካሄዱ ብዙ ጥናቶች እንደሚያሳዩት
የኢንሱሊን ስሜታዊ ሰውነታችን ኢንሱሊንን በደንብ እንዲጠቀመው በማድረግ የኢንሱሊን እንደምታውቁት በጣም ወሳኝ ነው። ሰውነታችን የስኳር መጠን ሰውነታችን በስርዓት እንዲቆጣጠር እንዲመጥና እንዲጠቀም የሚያደርግ ሆርሞን ነው። ብዙ ሰዎች ታይፕ 2 የሚባለው ወይም ትልቅ ሰዎች የሚይዛቸው የስኳር በሽታ አይነት ደግሞ ይሄ ኢንሱሊንን ሰውነታቸው አልጠቀም ሲል ስለሆነ ይሄ ቡና ውስጥ ያሉት ኬሚካሎች ደግሞ የሰውነታችን ይህን ኢንሱሊን እንዲጠቀም ወይም ሴንሲቲቭ እንዲሆን የማድረግ ጸባይ ስላላቸው ለታይፕ 2 የሚሆነው የስኳር በሽታ የመጋለጥ እድልን የመቀነስ ጸባይ ያለው ቡና ማለት ነው። ሌላው ጥቅሙ ለጉበት ነው። ጉበታችን እንግዲህ እጅግ ወሳኝ የሆነ የሰውነታችን አካል ነው። በጉበት በሽታ የመያዝ እድላቸውም ዝቅተኛ እንደሆነ ቡና የሚጠጡ ሰዎች ብዙ ጥናቶች ያሳያሉ። ሌላው ደግሞ ለልብ ነው። በቀን ከ2 እስከ 4 ኩባያ ቡና መውሰድ ለአንዳንድ የልብ በሽታዎች ያለን ተገላጭነት ሊቀንስ ይችላል። ስለዚህ ብዙ ጥናቶችም እንዳሳዩት ለልብ ጤናም ቡና እጅግ ጠቃሚ ነው ማለት ነው። ለልብ ጤና ለጉበት ጤናም ጠቃሚ ነው። እንዲሁም ደግሞ የአካል ብቃት እንቅስቃሴን ለማሻሻል ይረዳል ቡና። የአካል ብቃት እንቅስቃሴ ምክንያቱም ካፌን ምን ያለው ስቲሙላንት ኤፌክት ነው። ያ ማለት ሰውነታችን የማነቃቃት የሰውነታችን ጡንቻዎችን የማነቃቃት እንዲሁም ደግሞ አድሬናሊን የመሳሰሉ ሆርሞኖች ሰውነታችን እንዳይመርጫ ያደርጋሉ። እነኛ አድሬናሊን ደግሞ ጥቅማቸው ምንድነው? ሰውነታችን ውስጥ ያለውን ኢነርጂ ሰውነታችን እንዲጠቀመው በማድረግ የጡንቻ የልብ ምት የአእምሮ ተግባር የመሳሰሉት ነገሮች አጠቃላይ ሰውነትን መነቃቃት ያመጣል። ይሄ አድሬናሊን ሆርሞን ካፌን ደግሞ ቡና ውስጥ ያለው ኬሚካል ካፌን ደግሞ ሰውነታችን የአድሬናሊን እንዲያመነጭ ያደርገዋል ማለት ነው። ስለዚህ በተዘዋዋሪ መንገድ የአካል ብቃት እንቅስቃሴ ወይንም ጡንቻዎቻችን እንዲነቃቁ ለኤክሰርሳይዝ ወይንም ደግሞ ለአካል ብቃት እንቅስቃሴ እንዲዘጋጁ ሊያደርግ ስለሚችል እጅግ ወሳኝ ነው። ለአካል ብቃት እንቅስቃሴም ጠቃሚ ነው ማለት ነው። ጽናትና ጥንካሬን ይጨምራል ማለት ነው በዚህ ሆርሞን ምክንያት። እነኚህ ጥቅሞች ዋና ዋና የቡና ጥቅሞች ናቸው። በብዙ ጥናቶች የተረጋገጡ የቡና ጥቅሞች ናቸው። ነገር ግን ቡና በመጠኑና መውሰድ ያለብን በመጠኑ ነው። እንዲሁም ደግሞ መውሰድ ያለብንና የሌለብን ሰዓቶች አሉ። በተገኘ ሰዓት ቡና መጠጣት ከጥቅሙ ጉዳቱ ይበልጣል። ስለዚህ ቡና ምንድነው? ብዙ ካፌን መውሰድ የለብንም። ቡና ከልክ በላይ የሚመከረው በቀን ከ2 እስከ 4 ኩባያ 4 ኩባያ ይሄ እኛ የምንጠቀመው አሁን የአረቢያን ሲኒ ነች አይደለ? ብዙ ጊዜ ኩባያ ከዛ ከፍ ያለ ነው። ምናልባት በቀን እስከ 6 ሊፈቀድ ይችላል ማለት ነው። ምክንያቱም እኛ የምንጠቀመው ሲኒ ነች። ብዙ ጊዜ ኩባያ ሲባል ይሄ ካፕ ኦፍ ኮፊ የሚባለው ይሄ ነጮች የሚጠቀሟቸው ከፍ ያሉ ኩባያዎች ስለሆኑ ማለት ነው። ስለዚህ እስከ 4 እስከ 5 ሲኒ በቀን ይመከራል፣ ይፈቀዳል። ጥሩ ነው። እንዲሁም ደግሞ በጣም ብዙ ካፌን ካበዛን ነገር ግን ከዚህ በላይ ከመጠን በላይ ከጠጣን ግን ጭንቀት ሊያመጣ ይችላል። በተለይ ደግሞ ማታ ከጠጣን የእንቅልፍ ማጣትን የእንቅልፍ መረበሽ ሊያመጣ ይችላል። እንዲሁም ደግሞ የልብ ምት ከልክ በላይ እንዲጨምር ሊያደርግ ይችላል። ስለዚህ ካፌንን አብዝቶ መውሰድ የለብንም። በመጠኑ ጥቅም አለው፣ ከመጠን በላይ ግን ጉዳት አለው፣ ልብም ላይ እንቅልፍም ላይ። እንዲሁም ደግሞ ስኳር፣ ክሬም ወይም ጣዕም ያለውን ሲሮፕ ቡና ወደ ከፍተኛ ካሎሪ መጠጥ ሊለውጥ ይችላል። ስለዚህ በተቻለ መጠን ስኳር አብዝተን መጨመር የለብንም። ክሬም የመሳሰሉት ነገሮችን አብዝተን ከቡና ጋር መጠቀም የለብንም ማለት ነው። ሌላው ነገር ደግሞ የአነቃቂነት ጸባዩ እንደየሰው ይለያያል። ምክንያቱም አንድ ኬሚካል ሰውነታችን ስናስገባ ሌላ ሰው አንድ ኬሚካል የተለያዩ ሰዎች አንድ ኬሚካል ሲወስዱ ሰውነታቸው ያን ኬሚካል የሚጠቀምበት ሁኔታ ይለያያል። ሜታቦሊዝም የሰው ሜታቦሊዝም ይለያያል እንደምናውቀው። ስለዚህ የአነቃቂነት ሁኔታውም የቡና እንደየሰው ይለያያል። አንዱ በጣም ሊያነቃው ይችላል አንድ ስኒ ቡና። አንዳንድ ሰው ደግሞ 4-5 ስኒ ቡና ጠጥቶ ላይነቃ ይችላል። ስለዚህ የአነቃቂነት ሁኔታው ለሁሉም ሰው እኩል አይደለም፣ ለሁሉም ሰው አንድ አይደለም። ይሄን ማወቅ አለብን። ጤናማው መንገድ ምንድነው? በቀን ከ1 እስከ 3 ኩባያ ነው የሚመከረው። ያ ማለት በስኒ ስንቀየረው እስከ 6 ማለት ነው። ከ3 እስከ 6 ስኒ ማለት እንችላለን። ኩባያ ከፍ ስለሚል ማለት ነው። ይሄ ነጮች የሚጠቀሙ ስለሆነ። እንዲሁም ደግሞ ማታ ከእንቅልፍ በፊት ማታ ላይ ቡና በፍጹም መጠጣት የለብንም። ይሄም የእንቅልፍ ችግር አለ፣ የእንቅልፍ እጦት። ሁለተኛ ደግሞ የደም ስር ችግር ላይ መጣ አትሪያል ፋይብሪሌሽን እንደሚያመጣ ማታ ላይ መጠጣት ብዙ በጥናቶች ተረጋግጧል። ስለዚህ ቡና ማታ ላይ መጠጣት የለብንም ማለት ነው። ሌላው ደግሞ ከተቻለ ያለ ስኳር፣ ካልተቻለ ደግሞ በጣም በትንሽ ስኳር ነው መጠጣት ያለብን። ብዙ ጊዜ ከስኳር ጋር ብዙም አይመከርም። ነገር ግን
በስኳር ያለ ስኳር መጠጣት ልምድ ከሌለን ያለ ስኳር የመጠጣት ልምዱ ከሌለ በትንሽ ስኳር ወይንም ከተቻለ ያለ ስኳር ቡና መጠጣት ያለብን የሚመከረውም ያ ነው። እንዲሁም ደግሞ በቂ ውሃ መጠጣትም አለበት ጎን ለጎን። አንዳንድ ሰዎች ውሃ ጥም ሲይዛቸው ውሃ ከመጠጣት ይልቅ ቡና ይላሉ። ነገር ግን መጀመሪያ ውሃ ጠጥተን ቡና መጠጣት ያለብን። በቂ ውሃ ሰውነታችን ሳይኖር ቡና ከጠጣን ከጥቅሙ ጉዳቱ ስለሚበልጥ እነኚህን ጥንቃቄዎች ማድረግ አለብን። እነኚህን ጥንቃቄ አድርገን በመጠኑ ከወሰድን ቡና ጥቅም አለው። እነኚህ እንግዲህ ዋቢ አድርጌ የወሰድኳቸው የተለያዩ ቡና ላይ የተሰሩ ጥናቶች ናቸው። እናንተም ማየት ትችላላችሁ፣ እነኚህን ወስዳችሁ ማየት ትችላላችሁ። ስለዚህ ብዙ ጥናቶች የሚያመለክቱ ቡና ከጥቅም እንዳለው ነገር ግን ማታ ላይ መጠጣት የለብንም። እንዲሁም ደግሞ ከመጠን በላይ መጠጣት የለብንም። በመጠኑ ከሆነ ከጉዳቱ ጥቅም አለው። ነገር ግን ከመጠን በላይ ከሆነ ደግሞ ባልሆነ ሰዓትም ከጠጣ ነው ደግሞ ጉዳት ይኖረዋል ማለት ነው። ስለዚህ እነኚህን በማድረግ ቡና የሚሰጠንን የጤና ጥቅሞች ማግኘት እንችላለን ማለት ነው። እንግዲህ ጥሩ መረጃ ቡና የተመለከተ አግኝታችኋል ብዬ አስባለሁ። እንግዲህ ሌላ ተጨማሪ ነገር ይሰራ የምትሉ ካለ ማሳውቁኝ። ሌሎች መረጃዎች ስላሉ እዚህ አፕ ላይ እዚህ ፕላትፎርም ላይ ወይም ደግሞ እዚህ ቻናል ላይ እነሱ መመልከት አትርሱ። ብዙ መረጃዎች ተላልፈዋል። ቀጣይ ደግሞ ሌሎች ጠቃሚ የጤና መረጃዎች ሲወጡ እንዳያመልጣችሁ እንዲደርሳችሁ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ለሌሎች ወሳኝ ጤና ነክ መረጃ እንዲደርሳችሁ ሼር አድርጉ። እንዲሁም ደግሞ ላይክ በማድረግም ለሌሎች እንዲደርስ ማድረግ ትችላላችሁ። እስከ መጨረሻ አብራችሁ ስለቆያችሁ አመሰግናለሁ። ቸር ሰንብቱ።